ወዳጄ፣ በዚህ ምድር በምንኖርበት ጊዜ መስራት፣ መልፋት፣ መማርና ማወቅ የህይወታችን ወሳኝ አካል ናቸው። የዕለት ተዕለት ኑሯችን ለማሸነፍ ስራ አስፈላጊና ወሳኝ መሆኑ አያጠያይቅም። ከፍላጎታችን ጋር የሚሄድ ብሩህ ተስፋን የሚሰጥ ስራ ለማግኘት አንዳንዴ እግራችን እስኪቀጥን ድረስ እንፈልጋለን። ጭንቅላታችን እስኪዞር ድረስ ጋዜጣና ዘመኑ ያመጣውን የመረጃ መረብ እናስሳለን። አንዳንዱ ስራ በርከት ያለ የስራ ልምድ ይጠይቃል። አንዳንዱ የተሻለ እውቀትና ከፍተኛ የትምህርት ደረጃን ይፈልጋል። ሆኖም ሁሉንም ነገር አሟልተ እንኳን ነገሮች አንተ እንዳሰብከው ላይሄዱ ይችላሉ። ባጭሩ ጥሩ አቅም ያለው ዘመድ ወይም ደግሞ ወፍራም ገንዘብ ሊያስፈልግ ይችላል። እዛ የተሻለ ቦታ ለመግባት ወይም ደግሞ የስራ ልምድን ለማሳደግና የተሻለ ሌላ መስሪያ ቤት ለመግባት ዓመታትን ልትታገል ትችላለህ። ከዚያም አንድ ቀን ተሳክቶልህ በጣም ደስ የሚልህ ጥሩ ደሞዝ የምታገኝበት ለነፃነት ጥሩ የሆነ ለስጋ ብዙ ነገር የሚያመቻችልህ መስሪያ ቤት ኢንተርቪው ልትጠራ ትችል ይሆናል። ነገር ግን የሰው ኃይል አስተዳደሩ ወይም ድርጅቱ ባለቤት ከአፍ ምንም ቃል ሲያወጣ ሰርተ ተፈተነ ሳታሳይ በአይኑ ብቻ ላትመቸው ትችላለህ። ወይም በተቃራኒው የምትሰጠው ነገር እንዳለ ወይም ወፍራም ዘመድ ተጠይቀ ያለ በቂ ብቃት ልትገባ ትችል ይሆናል። ይህ ሁሉ የምድር ህይወት እውነታ ነው። ፍትህ የጎደለው ኢፍትሃዊ አሰራር የበዛበት የሰው ማንነት ከውጫዊ ብቃቶች ጋር የሚያያይዝ ስርዓት። አሁን ግን ይህንን አይነት ነገር የሚመስል ሁኔታ አስብ። ነገር ግን ምንም ፊት አይቶ የማያዳላ ከዚህ ዓለም ካረፍክ ካንቀላፋ በኋላ ወደሚጠብቅ የመጨረሻው ቀጣሪ ቤት ወደዛኛው ህይወት ስትሸጋገር ወደ ተቀመጠልህ የሥራ ልምድ ወደ ፈቀደልህ ሁለት የተለያዩ ቦታዎች ትገባለህ። ወደ መልካሟ መስሪያ ቤት ለመግባት በምድር ላይ ስትኖር ያጠራቀምከው የሥራ ልምድ ምንድን ነው? ይህን ስለ የወረቀት ክምር ሙያ የለመደው እጅን ወይም የሰለጠነው ጭንቅላትን እንዳይመስልህ። እሱ የሚጠይቀው ከሰጠህ ስንቱን ጠብቀሃል? ምን ያህሉን አስተላልፈሃል? ለወንድም ለእህት፣ ለወገን ዘመድ፣ ለፍጥረት በሙሉ ምን ያህል በጎ ነገር አድርገሃል? የሰጠህን ማንነት ምን ያህል አቆሽሸሃል? ያቆሸሽከውን ማንነት ለማጠብ የሰራውን ስህተት ለማረምና ለመማር ምን ያህል ዝግጁ ነበርክ? ሰውን ለመርዳትና በድክመቱ ለመረዳት ምን ያህል ልብህ ክፍት ነበር? እነዚህን የመሳሰሉ ጥያቄዎች ነው የሚጠይቅህ። የዚያኛው ቤት ሥራ ደግሞ እንደዚህ ዓለም መከራህን፣ ደምና ወዝህን፣ አቅምና ጉልበትህን፣ ትኩረትና እውቀትን የሚፈልግ አይደለም። እዚያ የነፍስ እርካታ እንጂ የሥጋ ድካም አይመዘንም። የዚያኛው ቤት አለቃህና አዛዥ ብዙ አይደሉም፣ አንድ ጌታ ብቻ። እርሱም ሁሉን የፈጠረ፣ ሁሉን የያዘ፣ ሁሉን የሚያውቅ ነው። የሚሰጥ ሥራም አንድ ነው። እሱም የተፈጠርክበት ዓላማ፣ የህልውና ማረጋገጫ፣ የነፍስ ደስታ። እሱም ምስጋና ይባላል። ንጹሕና እውነተኛ ምስጋና ብቻ ለፈጣሪ ለልዑል እግዚአብሔር ከልብ የምትሰጠው እጅ መንሻ። በምድር ላይ ስትኖር የሥራ ልምድ ማራኪና ሳቢ ከሆነ፣ በበጎ ተግባር የተሞላ የቅንነት የፍቅር ብራና ከሆነ አንተና አንተን የመሰሉ ልብ ቅኖች ካሉበት መስሪያ ቤት ትገባለህ። በዚያ መስሪያ ቤት ውስጥ ሰላም፣ ደስታ፣ እረፍትና ፍቅር የነገሰበት ዘላለማዊ ሕይወት ይጠብቃል። ይህ የብርሃን ቤት ነው፣ በበጎ ተግባራት ያጌጠ። የሥራ ልምድ የተበላሸ፣ በብዙ ማስጠንቀቂያና የቅጣቶች ደብዳቤ ታጨቀ፣ በብዙ ዲሲፕሊን ጉድለቶች የተሞላ ከሆነ ግን ሁሌም ሸክሙ የበዛበት ባለቆች መጥፎነትና ግፈኝነት ስትቃጠል ስትነድ ወደምትኖርበት መስሪያ ቤት ትገባለህ። አስታውስ፣ ምንም ያህል አሰልቺ ቢሆን እንድታርፍ ሆነ ለቀህ እንድትወጣ የሚፈቅድልህ የለም። አንዴ ከተገባ መፋቻም ሆነ መላቀቅ የለውም። ይህ ሁሉ የምናደርገው የምርጫ ውጤት ነው፣ የሥራ ልምዳችን። ስለዚህ ወዳጄ በዚህ ሰዓት ቆም ብለህ አስብ። ምን አይነት የሥራ ልምድ ነው ያለኝ ብለህ ራስን ጠይቅ። አንተ እንኳን የሥራ ልምድን ብትረሳ ከስር ከስር እየተከታተለ የሚመዘግብ ጸሐፊ እንዳለ አትዘንጋ። ያ ጸሐፊ እያንዳንዱ ተግባርን፣ እያንዳንዱ ቃልን፣ እያንዳንዱ ሐሳብን በዘመናት መዝገብ ላይ ይመዘግባል። በሰላም ካረፍክ በኋላ ለዛ ውድ ለሆነው መስሪያ ቤት ኃላፊ፣ ልቡ ቅን ለሆነው ባለቤት የሥራ ልምድን ዶሴን ያቀርብልሃል።
ኃላፊውም ፊትን፣ ገንዘብን፣ ዕውቀትን፣ የትምህርት ደረጃን፣ ጉልበትን ያለን የባለስልጣን ዘመድ ሳይመለከት ያስተናግዳል። እውነተኛና የሚገባን የሥራ ቦታ መስሪያ ቤት ያስገባል። ያ ዶሴ ምን ያህል ታዛዥ፣ ምን ያህል ቅን፣ ምን ያህል በበጎ መንገድ እንደተጓዝ፣ ምን ያህል ልበ ብሩህ እንደነበርክ ይነግረዋል። ወይም ደግሞ በተቃራኒው በሰዎች እንባ እንደ ሳክ የክፋት ሁሉ ዋና አጋፋሪ እንደነበርክ፣ ለክፋት እጅ የሚዘረጋ ለቅንነት ግን የምታጥር እንደሆነ ቁልጭ አርጎ ያስቀምጥልሃል። ስለዚህ ወዳጄ እዛ ውድ መስሪያ ቤት ለመግባት ዛሬ የምታጠራቅመው የሥራ ልምድን አስብበት። ሕይወት አጭር ናት፣ ጊዜ ደግሞ ውድ። እያንዳንዱ ቅጽበት፣ እያንዳንዱ ምርጫን በጥንቃቄ ተመልከት። የምድር ቀጣሪ ፊትና ዘመድ ሊያይ ይችላል። የላይኛው ቀጣሪ ግን ልብንና ተግባርን ብቻ ነው የሚያየው። ዛሬ የምትሰራው ነገን ይወስናል። ስለዚህ ወዳጄ አንድ ጥያቄ ልጠይቅ። ምን አይነት የሥራ ልምድ ነው እያስመዘገብክ ያለው? በጎ ወይስ መጥፎ? አስብበት። አመሰግናለሁ።